ኢማም ገዛሊ ስለ ውዱ አዳቦች እንዲህ ይላሉ። እስቲንጃህ ስታጠናቅቅ ጥርስህን መፋቅ አትርሳ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ጥርስህን መፋቅ ለአፍ ንጽህና፣ ጌታህን የሚያስደስት ሰይጣንን የሚያበሳጭ ተግባር ነው። በሲዋክ የሚሰገድ ሰላት ያለ ሲዋክ ከሚሰገዱ 70 ሰላቶች ይበልጣል። ግዴታ እንዳይሆንብኝ እስከምሰጋ ድረስ ጥርስን በመፋቅ ታዝዣለሁ። በውዱ ጊዜ የሚረጭ ውሃ እንዳይነካህ ከፍ ያለ ቦታ ላይ ወደ ቂብላህ ዞረ ተቀመጥ። እንዲህም በል፣ በአላህ ስም እጅግ አዛኝ እጅግ ርኅሩህ በሆነው ጌታዬ ሆይ ከሰይጣናት ጉትጎታ ባንተ እጠበቃለሁ። ጌታዬ ሆይ ሰይጣናት እንዳይቀርቡኝ ባንተ እጠበቃለሁ። ከዚያም ከሶላት የሚያሰግድህን ክልከላ ሐደስን ለማስወገድ ወይም ሶላት እንዲፈቅድልህ በመነየት ውዱህን ጀምር። ንያህ ፊትህን ከማጠብህ በፊት ከልብህ እንዳይጠፋ ተጠንቀቅ። ፊትህን ከማጠብህ በፊት ከልብህ ከጠፋ ውዱህ ተቀባይነት አይኖረውም። ከዚያም ለአፍህ ውሃ ያዝና 3 ጊዜ ተግሞጥሞጥ። ውሃውን ወደ ጉሮሮህ ጫፍ በማድረስ ጉሮሮህን ለማጽዳት የቻልከውን አድርግ። ነገር ግን ጾመኛ ከሆንክ በኃይል ወደ ጉሮሮ ከማድረስ ተቆጠብ። በትንሹ መግሞጥሞጥ ይበቃሃል። እንዲህም በል፣ አላህ ሆይ መጽሐፍህን እንዳነብና አብዝቼ እንድዘክርህ እርዳኝ። በእውነተኛው ቃል ላይ በዱንያ ሕይወትም ሆነ በነገው ሀገርም አጽናኝ። ከዚያም ለአፍህ ውሃ ያዝ። 3 ጊዜም ወደ አፍንጫ ሳብ። አፍንጫህ ውስጥ ያለውን እርጥበት አውጣ። አፍንጫህን በማሸት አራግፍ። በአፍንጫህ ውሃ ስትወስድ እንዲህ በል፣ አላህ ሆይ የጀነት ሽታ መልካም ስራዬን የወደድክልኝ ስትሆን አሸትተኝ። ከአፍንጫህ ውሃን ስታስወግድ እንዲህ በል፣ አላህ ሆይ ከእሳት ሽታና ከመጥፎ ነገር ባንተ እጠበቃለሁ። ከዚያም ለፊትህ የሚሆን ውሃ ያዝ። ከግንባርህ አንስቶ እስከ ፊተኛው የአገጭ ጫፍ ድረስ ከላይ ወደ ታች ታጠብ። በአግድመት ደግሞ ከጆሮ ጫፍ እስከ ጆሮ ድረስ ያለውን አካተህ ታጠብ። ውሃውን እስከ ቅንጥ መጣያ ድረስ አዳርስ። ቅንጥ መጣያ ማለት ሴቶች ፀጉራቸው ከእርሱ በታች እንዳይወርድ የሚከላከሉበት ስፍራ ነው። ከጆሮ አናት አንስቶ እስከ ጉንጭህ ጫፍ ያለው ቦታ ማለት ነው። ፀጉር በሚበቅልባቸው 4ቱ ቦታዎች ላይ ውሃን አዳርስ። ቅንድቦችህ ቀድሞ ቀመስህ 4ቱ የአይን ሽፋሽፍት እና 2ቱ ቅንጦች የሚበቅሉበትን ቦታ ቆዳውንም ፀጉሩንም አዳርሰህ ታጠብ። ቅንጥ ማለት በጆሮ ትክክል ያለው የጺም መብቀያ የሚያዋስነው ፀጉር የሚበቅልበት ቀጭን ቦታ ነው። መጠኑ አነስተኛ የሆነ ጺም የበቀለበት ፊት ቆዳውን ጭምር በውሃ አዳርሶ ማጠብ ግዴታ ነው። ጺሙ ብዛት ካለው ግን ከላይ እንጂ ውስጡን እስከ ቆዳው ድረስ ማጠብ ግዴታ አይደለም። ፊትህን ስትታጠብ እንዲህ በል፣ አላህ ሆይ የወዳጆችህ ፊቶች በሚያበሩበት ቀን በብርሃንህ ፊቴን አብራው። የጠላቶችህ ፊቶች በጨለማ በሚጠቁሩበት ቀን ፊቴን አታጥቁረው። ጺምህ መጠኑ ብዙ ቢሆንም እንኳ ውስጡን ፈልፍሎና ቆዳውን በውሃ አዳርሶ ማጠብን አትተው። በመቀጠል ቀኝ እጅህን ታጠብ። ግራውን ማስከተል እጅህን ከክርንህ ጋር እጠብ። እስከ ጡንቻህ አጋማሽ ብታጥበው መልካም ነው። በጀነት ውስጥ የሙእሚኖች ጌጥ የውዱ አካሉን በሙሉ ያካትታል። ቀኝ እጅህን ስታጠብ እንዲህ በል፣ አላህ ሆይ መዝገቤን በቀኝ ስጠኝ፣ ሂሳቤንም አቅልልኝ። ግራ እጅህን ስታጥብ እንዲህ በል፣ አላህ ሆይ መዝገቤን በግራዬ ወይም በጀርባዬ እንዳይሰጠኝ በአንተ እጠበቃለሁ። ከዚያም ጭንቅላትህን በሙሉ አዳርሰህ አብስ። እጆችህን በውሃ አርጥባቸው። የቀኝና የግራ እጅህን የጣት አናት አጋጥመህ በጭንቅላትህ መቅደም ላይ አሳርፈው። ከዚያም እጅህን ወደ ማጅራት ውሰደው። ደግመህም ወደ ፊት ለፊት መልሰው። በዚህ መልኩ አንድ ጊዜ አበስክ ማለት ነው። ይህንን 3 ጊዜ ፈጽመው። ሌላውን አካልን ስትታጠብም እንዲሁ 3 ጊዜ እያደረክ ይሁን። ከዚያም እንዲህ በል፣ አላህ ሆይ በእዝነትህ ሸፍነኝ፣ ከበረከቶችህም አውርድልኝ። ከአንተ ጥላ በቀር ሌላ ጥላ በማይኖርበት ቀን ከአርሽህ ጥላ ስር አኖረኝ። አላህ ሆይ ፀጉሬንም ሆነ ቆዳይን ከእሳት እርም አድርግልኝ። ከዚያም
የጆሮህን የውጩንና የውስጡን ክፍል በአዲስ ውሃ አብስ። ጠቋሚ ጣትህን የጆሮ ውስጠኛ ክፍል ውስጥ አጥልቅና የውጨኛውን ጆሮ በአውራ ጣት አብስ። እንዲህም በል፣ አላህ ሆይ ንግግርን ከሚሰሙና መልካሙን ከሚከተሉት ጋር አድርገኝ። በጀነት ውስጥ ከደጋግ ሰዎች ጋር የጀነት ተጣማሪን አሰማኝ። ማጅራትህን በውሃ አብስ። እንዲህም በል፣ አላህ ሆይ ጫንቃይን ከእሳት ነፃ አድርግልኝ። በቂያ ማለት እግሬን በሰንሰለት እጆቼ ደግሞ በማጅራቴ ላይ ተጠፍንገው እንዳይታሰሩን በአንተ እጠበቃለሁ። በመቀጠል ቀኝ እግርህን እጠብ፣ ግራውንም ማስከተል እስከ ቁርጭምጭሚት ድረስ አጠብ። በግራ እጅህ ትንሿ ጣት የእግርህን ጣቶች ከቀኝ ትንሿ ጣት በመጀመር ፈልፍላቸው። ይህንንም በግራ እግርህ ትንሿ ጣት ላይ አብቃ። ስትፈለፍል ጣትህን ከእግርህ ጣቶች በስር በኩል እያስገባ ይሁን። እንዲህም በል፣ አላህ ሆይ እግሬን ከደጋግ ባሪያዎች ጋር በቀጥተኛ መንገድ ላይ አጽናው። ግራ እግርህን ስትታጠብ ደግሞ አላህ ሆይ የመናፍቃንና የሙሽሪኮች እግር በሚንሸራተትበት ቀን እግሬን በሲራጥ ላይ ወደ እሳት እንዳይንሸራተትብኝ ባንተ እጠበቃለሁ። ውሃውን እስከ ባትህ አጋማሽ አዳርሰው። ሁሉንም ስራዎችን 3 ጊዜ ለመደጋገም ሞክር። ውዱህን ስታጠናቅቅ አይንህን ወደ ሰማይ ከፍ በማድረግ እንዲህ ይበል፣ ከአላህ በስተቀር ሌላ አምላክ እንደሌለ እመሰክራለሁ። እርሱም ብቸኛ ነው፣ አጋር የለውም። ሙሐመድ የእርሱ ባሪያና መልእክተኛው እንደሆኑ እመሰክራለሁ። አላህ ሆይ ጥራት ምስጋና ይገባህ። ካንተ በቀር ሌላ አምላክ እንደሌለ እመሰክራለሁ። ወንጀልን ፈጽሜያለሁ፣ ነፍሴንም በድያለሁ። ማረኝ፣ ንስሐንም ለግሰኝ። አንተ ንስሐን ተቀባይ እጅግ አዛኝ ነህና። አላህ ሆይ ከንስሐ ሰዎች ጋር አድርገኝ፣ ከኃጢአት ከሚነጹትም አድርገኝ። ከደጋግ ባሮችህም አድርገኝ። ታጋሽና መስጋኝም አድርገኝ። አብዝቶ አስታዋሽም አድርገኝ። በንጋትም ሆነ በምሽት የምቀደስ አድርገኝ። በውዱእ ጊዜ እነዚህን ዱዓዎች ያደረገ ሰው የፈጸማቸው ኃጢአቶች ከሁሉ አካሉ ይራገፋሉ። ውዱኡም ከአርሽ በታች ከፍ ተደርጎ ታሽጎ ይቀመጥለታል። አላህን እያጠራና እየቀደሰውም ይቆያል። የዚያ ውዱእ ምንዳም እስከ ምጽአት ቀን ድረስ ይጻፍለታል። በውዱእ ወቅት 7 ነገሮች ያራክ። በኢባዳ የተበሳጨህና ውሃውንም የተጠየፍከው እንዳይመስልብህ እጅህን አታራግፍ፣ ውሃም አትፍጅ። ጭንቅላትህንም ሆነ ፊትህን በውሃ አትግረፍ። በውዱእ መካከል ምንም አትናገር። ከ3 ጊዜ በላይ አትታጠብ። አልደረሰልኝም በሚል መወሳወስ ብቻ ያለ ምክንያት ውሃ አታፍስስ። የሚወሳወሱ ሰዎች የሚጫወትባቸው ሰይጣን አላቸው፣ ወልሃን ይባላል። በፀሐይ በሞቀ ውሃ ውዱእ አታድርግ። በመዳበቃም ውዱእ አታድርግ። እነዚህ 7 ነገሮች በውዱእ ውስጥ የሚጠሉ ነገሮች ናቸው። በሐዲስም እንዲህ ተቀምጧል፣ በውዱእ ውስጥ አላህን የዘከረ አላህ አካሉን በሙሉ ንጹህ ያደርግለታል። አላህን ያልዘከረ ግን ውሃ ከነካው ቦታዎች ያለው አካሉን አላህ ንጹህ አያደርግለትም። አላህ ቀጥተኛውን መንገድ የምንመራ ያድርገን።